ሰላም ለእናንተ ይሁን የተወደዳችሁ የአባቴ ብሩካን በየትኛውም ስፍራ ላይ ያላችሁ ይህን ፕሮግራም የምትከታተሉ የሕይወት ዘር ወንጌል ሚኒስትሪን ፕሮግራም የምትከታተሉ በዚህን ሰዓት እግዚአብሔር አምላክ ረድቶን አብረን የእግዚአብሔርን ሥራ እየሰራን እንገኛለን። በዚህ በዩቲዩብ የምናስተላልፈውን ፕሮግራማችንን ሁል ጊዜ ለመከታተል ወደ እናንተ ፍጥኖም እንዲደርስ ፕሮግራማችን ለመደገፍ ስትፈልጉ ይህንን ዩቲዩብ ሰብስክራይብ በማድረግ እንድትቀላቀሉ ቤተሰብ እንድትሆኑ እንዲሁም ደግሞ ለሌሎች እንዲደርስ ሼር እና ላይክ በማድረግ የበኩላችሁን እንድትወጡ በጌታ ፍቅር አሳስባችኋለሁ። እግዚአብሔር መልካም። ዛሬ በፊታችሁ ስለ ጸሎት ልታወቁ የሚገቡ ሁለት ዋና ነገሮች አሉ። ትክክለኛ የሆነ ጸሎት በእግዚአብሔር ፊት ይቀርብ ዘንድ እግዚአብሔር ደግሞ ከእናንተ ጋር የሚገባውን እግዚአብሔር ኅብረት ያደርግ ዘንድ ከእግዚአብሔር ዘንድ የሚያስፈልገው እርዳታ ታገኙ ዘንድ ስለ ጸሎት የምታወቅ ትልቅ ነገር መረሳት የሌለበት ሁለት ነገር አለ። እርሱም ቁልፍ ነገር። ይህንን ካወቃችሁ ትክክለኛ የሆነ ጸሎት በመጸለይ ከእግዚአብሔር ዘንድ ኃይልን፣ ክብርን፣ እግዚአብሔር የሚፈልገውን ፍቃዱን ማግኘት ትችላላችሁ። ኢየሱስ ለዘላለም ጌታ። ስለ ጸሎት ብዙ ሊባል ይችላል። ጸሎት ተነግሮ ተወርቶ የማያልቅ። ምክንያቱም ከእግዚአብሔር ጋር የምንገናኝበት አንድ ክርስቲያን መጸለይ ከቻለ ከእግዚአብሔር ጋር ቀጥተኛ ኅብረት ያደርጋል። አንድ ክርስቲያን መጸለይ ከቻለ ከእግዚአብሔር ጋር የልጅና የአባት ኅብረት በፍቅር ያደርጋል። ፍቅር ያለው ኅብረት ይኖረዋል። እግዚአብሔር ደግሞ በእርሱ ላይ የሚያስፈልገውን መልካምነት በአባትነቱ በሕይወቱ ላይ የሚያደርግበት ልጅ ደግሞ ከአባቱ የሚያገኘው መብት ነው። ጸሎት ከእግዚአብሔር ጋር እግዚአብሔርን ሰምተን ደግሞ ከእግዚአብሔር ጋር የምንስማማበት ጉዳይ። ጸሎት ከዛም አልፎ ደግሞ ሙሉ በሙሉ በእግዚአብሔር ላይ የምንደገፍበት አንድ ክርስቲያን የሚደገፍበት አንድ ክርስቲያን መጸለይ ከቻለ እንዲሁም ደግሞ ሙሉ በሙሉ በእግዚአብሔር የመገዛትን መብት ያገኛል። በእግዚአብሔር ይደገፋል፣ በእግዚአብሔር ይታመናል። ለዚህ መልካም ለሆነ ከእግዚአብሔር ጋር ላለን ኅብረት ከእግዚአብሔር ጋር ላለው ኅብረት ስጸልይ ማድረግ ያለበት አንድ ክርስቲያን ስጸልይ ማድረግ ያለበት ሁለት ነገር አለ። አንደኛ የተሰጠው መብት ትልቁ መብት ምንድነው? በእግዚአብሔር ፊት ልመናውን በእግዚአብሔር ፊት ማሳወቅ፣ ወደ እግዚአብሔር ማሳወቅ፣ በእግዚአብሔር ፊት ልመናውን ጩኸቱን ማሰማት፣ በእግዚአብሔር ፊት ሆኖ ከእርሱ የሆነ ፍላጎቱን ናፍቆቱን ከእግዚአብሔር መምጣት እንዲመጣለት የሚናፍቁ በሕይወቱ ላይ ሊሆን የሚገባው እግዚአብሔር እንዲሰራለት የሚፈልገውን በእግዚአብሔር ፊት ማቅረብ፣ እግዚአብሔርን ስለዛ ጉዳይ መጸለይ፣ መጮህ፣ ለእግዚአብሔር ማሰማት። ምክንያቱም የልጅና የአባት እግዚአብሔር የሰጠው መብት አንድ ክርስቲያን ጩኸቱን እንዲያሰማል። ክርስቲያን ማሰማት መናገር ይችላል። ይሄ ነው ትልቁ መብቱ። ማድረግ ያለበት መጮህ ያለበት በእግዚአብሔር ፊት ልመናውን ማሳወቅ አለበት። ይሄ ነው ጊዜ። አንድ ሰዓት ሊሆን ይችላል፣ ጥቂት ደቂቃዎች ሊሆኑ ይችላሉ፣ አንድ ቀን ሊሆን ይችላል፣ 2 ቀን ሊሆን ይችላል፣ 3 ቀን ሊሆን ይችላል። ከዛም በላይ 40 ቀን በእግዚአብሔር ፊት ረጅም ሰዓት ልመናውን ማስቀመጥ ይችላል፣ መለመን ይችላል። ሁለተኛው ደግሞ መስማት ነው። እንግዲህ መናገር እንደቻለ ጊዜ ለመናገር እንደሰጠ አንድ ክርስቲያን፣ ሁለተኛው ደግሞ ጊዜ ሰጥቶ መስማት ሲባል እንግዲህ ቅድም እንደተናገረው ለምናገረው ጆሮ መስጠት። እግዚአብሔር ይሰማል ማለት ነው። ኅብረት አለዋ። በኅብረቱ መካከል በልጅና በአባት መካከል በእግዚአብሔርና በክርስቲያኑ መካከል በአማኙና በእግዚአብሔር መካከል ኅብረት ስላለ በመናገርና በመስማት የተመሰረተ ነው። እግዚአብሔር ያንተን ጩኸት ይሰማል።
ሪፖርት አቀረብ፣ ተናገር። ሁለተኛው ደግሞ ምን ማድረግ ነው? መስማት ነው። በእግዚአብሔር ፊት መስማት ነው። እግዚአብሔር የምናገረው፣ እግዚአብሔር የሚመልሰው፣ እግዚአብሔር የሚሰጠውን ከእርሱ ዘንድ መልስ ስለሚሆንለት ይህን የሚያገኙ ምን በማድረግ ነው? በመስማት ነው። መስማት ደግሞ ጊዜ ይጠይቃል። ቀደም ለመናገር ጊዜ እግዚአብሔር ሰጥቶት፣ እግዚአብሔር ዝም ብሎ ይሰማሃል። ስትጸልይ ይሰማሃል። ዛሬም ይሰማሃል። ሁሌም ይሰማሃል። ቀን ማታ ይሰማሃል። እግዚአብሔር ደግሞ ሁለተኛ ሙሉ የሆነ ነገር ለእርሱ ጊዜ እንድትሰጠው ይፈልጋል። ምን ለማድረግ? ለመናገር እንድትሰማው ይፈልጋል እግዚአብሔር። አንድ ክርስቲያን በእግዚአብሔር ፊት ከሆነ መናገር ብቻ ሳይሆን መስማት የሚያስፈልግ። ብዙ ክርስቲያን ነገር አልሆንም፣ ሁኔታ ያልተስተካከለም፣ እግዚአብሔር ዝም አለኝ የሚለው ስላልሰማ ይሆናል። ስላልሰማ አሰማ መስማት አለበት። እንዳሰማ መስማት እንዳለበት በእግዚአብሔር ፊት ለመና ስታቀርቡ የሚሆኑ ሶስት ነገሮች አሉ። ያ ምንድነው? ከእግዚአብሔር ወደኛ የሚመጣ አንደኛ እግዚአብሔር ስላልሰማ አይደል፣ እግዚአብሔር ይሰማል። እግዚአብሔር በሕይወታችሁ ላይ ምንም አይነት ይሰማል። ተመልከቱ፣ እግዚአብሔር የልብህን ይሰማል። ያንተን የልብ ተግባርን ይሰማል። ባትናገርም እግዚአብሔር ይሰማል። ያንተን ልብ ያንተን ፍላጎት እግዚአብሔር ይሰማል። የክርስቲያኑን ፍላጎት እግዚአብሔር መስማት የሚችል ችሎታ አቅም አለው። ክርስቲያን ግን የእግዚአብሔርን ችሎታ የእግዚአብሔርን ፍላጎት የእግዚአብሔርን ፍቃድ ካልሰማ በስተቀር አያገኝም፣ አያውቅም። የእግዚአብሔር የልቡን የእግዚአብሔር ፍቃዱን አያውቅም። ያን ፍቃድ የሚያውቀው መስማት ከቻለ። አንተ ብትናገር ባትናገር ግን በእግዚአብሔር ፊት ስትሆን ፍላጎትን ያውቃል። ብትናገር ባትናገር እግዚአብሔር የማወቅ አቅም አለው። እርሱ የበላይ ነው። እግዚአብሔር የሚሰማ የሚያውቅ ነው እግዚአብሔር። አንተ ግን በእግዚአብሔር ፊት ካልሆንክ ፍቃዱን አታውቅም። ፍቃዱ የምታውቀው ስለለመንከው ልመና፣ ስለጠየቅከው ጥያቄ፣ ባስቀመጥከው በእግዚአብሔር ፊት ስላስቀመጥከው ጉዳይ እግዚአብሔር ይመልስልሃል። አንደኛ እግዚአብሔር እንዴት አደረጋል? ወዲያውኑ እግዚአብሔር የሚመልስበት እግዚአብሔር የመልሴን ቶሎ ብሎ ያደርግልህ ይችላል። እግዚአብሔር ይሄንን የምታገኘው በእግዚአብሔር ፊት ስትሆን ነው። ከእግዚአብሔር ስትሰማ ነው። ጊዜ ስትሰጥ ነው ቶሎም የሚመጣ መልስ የምታገኘው። ሁለተኛ ደግሞ ቆይቶ ዘግይቶ ጊዜ ሰጥቶ እንደ እግዚአብሔር ጊዜ የሚመጣልህ ጊዜያትን ቆጥሮ የሚመጣ መልስ አለ። ይህን የምታገኘው በእግዚአብሔር ፊት ጊዜ ስኖርህ ነው። እግዚአብሔር ልሰጥ ጊዜ እንደቀጠረልህ የምታውቀው በእግዚአብሔር ፊት ስትሆን። ይሄ ማለት ምን ማለት ነው? ትዕግስት ይባላል። በትዕግስት በእግዚአብሔር ፊት ሆነ ጊዜ ከሰጠ ነው። አንተ ለእግዚአብሔር የሰጠው ጊዜ ራሱ ምን ትዕግስትን ይፈጥርልሃል። በእግዚአብሔር ፊት ለእግዚአብሔር ታልፈ የተሰጠ ሙሉ በሙሉ ለእግዚአብሔር የተገዛ ማንነት ካለ፣ ሙሉ በሙሉ በእግዚአብሔር የተደገፈ ህይወት ካለ፣ በእግዚአብሔር ቁጥጥር ስር ኮንክ ጊዜ የእግዚአብሔር ነው ማለት ነው። ስለዚህ በእግዚአብሔር ፊት ለሚሰጠ ቀን፣ ለሚሰጠ ጊዜ፣ ለሚሰጠ መልስ ቆይቶ ለሚመጣ በእግዚአብሔር ፍቃድ የሚመጣውን ጊዜ በመጠበቅ ነው የምታገኘው። ሶስተኛው የሚሆነው በእግዚአብሔር ባስቀመጥከው ልመና ሶስተኛ የሚሆነው ምንድነው? እግዚአብሔር ላይሰጥ ይችላል ያን ጉዳይ። ምክንያቱም ያንተ ጉዳይ የሚለካው በአባትና በልጅ እግዚአብሔር የሚያስፈልግ ነው መሰጠኝ። አንተ ለምን ያህል ጠይቀሃል? የግድ እግዚአብሔር አምላክ ያድርግ ብለህ አናስገድደው። አንድ ክርስቲያን አያስገድደውም እግዚአብሔር በፈቃዱ ስለሆነ። ስለዚህ መጸለይ የሚችል ሰው እነዚህ ሁለት ነገሮችን ማስተዋል ያስፈልገዋል። ማሰማትን፣ ማቅረብን፣ መጠየቅን እንደሚያውቅ ሁሉ መስማትን መጠበቅ ያስፈልግ። መስማትን በእግዚአብሔር ፊት ማድረግ ያስፈልግ። መስማት እግዚአብሔር ሰሚ ይፈልጋል። ስለዚህ ህብረት የተጠናከረ ከእግዚአብሔር ጋር የተጠናከረ የሚሆነው ምን ሲሆን ነው? መስማት ስትችል ነው። ማሰማት ብቻ ሳይሆን እግዚአብሔር መስማትን ይሰጣል። ዳዊት ቆይቼ እግዚአብሔርን ደጅ ጠናሁት አለ። ቆይቼ እግዚአብሔርን ደጅ ጠና፣ እርሱም ዘንበል አለልኛል፣ ጩኸቴንም ሰማኛል። ቆይቼ እግዚአብሔርን ደጅ ጠናሁት። አየህ፣ እየጮኸ ቆይቶ ጠና፣ ለመልስ ጠበቀ። ጠና፣ እግዚአብሔርን ጠበቀ። እግዚአብሔር ምን አለ? ዘንበል አለልኛል።
ጩኸትንም ሰማ አለ። ስለዚህ በሕይወታችሁ ላይ ሊሆን የሚያስፈልገው ነገር ይሆን ዘንድ መልካም ይሆን ዘንድ በእግዚአብሔር ፍቃድ ውስጥ ነገሮቻችሁ በእግዚአብሔር ፍቃድ ውስጥ አስገቡ። ጩኸታችሁ በእግዚአብሔር ፍቃድ ውስጥ አንተ መጮህ ስለቻልክ ብቻ ሳይሆን መስማትም የምትችል መሆን አለብህ። አያችሁ ለኤርምያስ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተ ማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ። የእግዚአብሔር ፕሮግራም ይሄ ነው። አንተ መጮህ ነው። እግዚአብሔር የሚያሳየው ነገር መጠበቅ ነው። ሊያሳይ ያለውን ነገር ጠብቀን ማግኘት አለብን። እግዚአብሔር ይህ ሙሉ የሆነ ከእግዚአብሔር ጋር ህብረት ታደርግ ዘንድ እነዚህ ሁለት ነገሮችን አስተውለ መስማት ያስፈልጋል። ሶስተኛው በእነዚህ በሁለቱ በማሰማትና በመስማት መካከል የሚገርማችሁ ነገር እግዚአብሔር የሚያሰማ ነገር አለ። የሚያሰማይን ጉዳይ ቀጣይ ተግባርን ይጠይቃል። መታዘዝ ይባላል። ጸሎት ላይ ሁለት ነው። ከእግዚአብሔር ትሰማለህ፣ ለእግዚአብሔር ታሰማለህ። እግዚአብሔር ደግሞ ይመልስልሃል፣ ሰምቶ ይመልስልሃል። ሰምቶ የሚመልስልህ ደግሞ ቀጣይ ለተግባር ነው። እንድትሰራ እንድትከውን እንድትኖርበት የሚፈልገው መታዘዝ አለ።